እኔ አቅራባቸው አጣና ይባላል። የናሪ ከተማ አስተዳደር ተቀዳሚ ከንቲባ። ያለንበት ቦታ አሁን እንደምታዩ የናሪ ከተማ አስተዳደር አካል ከሆነ ውስጥ አንዱ ቀጠና 3 በተለምዶ ተብሎ የሚጠራ ለረጅም ጊዜ የመንገድ ብሶት ያለበት መደበኛ መንገድ ያልወጣለት በፕላን የማይመራ ግን ደግሞ አሁን በህብረተሰቡ ጥያቄ በህብረተሰቡ ፍላጎት ወደ ስራ ተገብቶ የሚሞት ነው ይመስላል ማለት ነው። የመጀመሪያው መንገድ ለሁለንተና አቀፍ ለውጥ ነው። ሁሉን አቀፍ ለውጥ ለማምጣት መንገድ የግድ ያስፈልጋል። መሰረተ ልማት ብለን ከምንጠራቸው ውስጥ አንዱና ዋነኛው መንገድ ነው። መንገድ ሲከፈት ማህበራዊ፣ ኢኮኖሚያዊ እንደዚሁም ደግሞ ፖለቲካዊ ትርጉም አለው። መጀመሪያ ጊዜ ጀምረን ወደ ስራ እንድንገባ ያስቻለ አንደኛው በትልልቅ ከተሞች ላይ መንግስት ወይም ደግሞ የጠቅላይ ሚኒስትሩ ኢኒሺዬቲቭ ካደረጓቸው ዋነኛ አንዱ የኮሪደር ልማት ነው። እንደ አነስተኛ ከተማ ደግሞ እኛም ጉዳዩን ትኩረት አድርገን ይዘን መሰራት አለበት ብለን የህዝብ ጥያቄ የነበረበትን ሆነን ለመናገር ከኮሪደርም በላይ ነው። ከኮሪደር በላይ ነው የሆነበት ለረጅም ጊዜ መንገድ አልባ ስለነበረ